ትናንት በሰርቢያ እግር ኳስ ያጋጠመውና ዓለምን ያስደነገጠው ዜና እኚህ ሰው ማልደን ዚዞቪች ይባላሉ። የሰርቢያው ክለብ ራድኒክ 1923 ክለብ አሰልጣኝ ናቸው። ታዲያ ትናንት ማምሻውን ራድኒክ 1923 ከሌላኛው የሰርቢያ ክለብ ማልዲስት ሉካይ ጋር ጨዋታቸውን እያከናወኑ ነው። 22ኛው ደቂቃ ላይ ጨዋታው ደርሷል። ታዲያ በ22ኛው ደቂቃ ላይ እኚህ ሰው ድንገት ከቆሙበት ሸርተት ብለው ወደቁ። የሕክምና ባለሙያዎቹም ተሯሯጡ። እኚህ አሰልጣኝ የገጠማቸው የልብ ህመም ነበረ። ወዲያውኑም ወደ ሆስፒታል ወሰዷቸው። የመሃል ዳኛው ግን የህመሙ ጉዳይ አሳሳቢ አልመሰላቸውምና በቶሎ ድነው የሚመለሱ ስለመሰላቸው ጨዋታውን አስቀጠሉት። ጥቂት ደቂቃዎች እንደተጓዙ ግን አሳዛኙ ዜና ተሰማ። እኚህ ሰው በልብ ህመም ምክንያት ሕይወታቸው ከሆስፒታል ማለፉ ተሰማ። ዳኛውም በጨዋታ መሃል ፊሽካ ነፍተው የኚህ አሰልጣኝ የማልደን ዚዞቪችን ህልፈተ ሕይወት በስፒከር ለስቴዲየሙ ታዳሚና ለተጫዋቾቹ ነገሯቸው። በዛ በስቴዲየም ውስጥ የነበሩ የዚህ ክለብ ተጫዋቾችም የተቃራኒ ቡድን ተጫዋቾችም ደጋፊዎችም አንድ ላይ ሲላቀሱ ታይቷል። ያልተጠበቀ እጅግ አሳዛኝ ዜና በሰርቢያ ሊግ ተከስቷል። እኚህ ሰው ራድኒክ 1923 የተባለውን ክለብ ከያዙ ገና 10 ቀናቸው አካባቢ ነበረ። ዓለምን ያስደነገጠው ዜና ማልደን ዚዞቪች በጨዋታ ላይ ሸርተት ብለው ወድቀው በዛው ሕይወታቸው ያለፈው አሰልጣኝ አሳዛኝ ሆኗል በዛሬው ቀን ላይ።